ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላምታችሁ ብዝት ይበል። በዛሬ ትምህርታችን እንደተለመደው አማርኛ ቃላትን በእንግሊዝኛ ማንበብና መጻፍ መለማመድ ይሆናል። ከአሁን በፊትም በተደጋጋሚ እየሰራሁላችሁ እገኛለሁ። አዳዲስ ከሆናችሁ ለዚህ ቻናል ሁላችሁም ሰብስክራይብ በማድረግ ለቻናላችን ቤተሰብ ሁኑ። እንዲሁም ላይክ እና ሼር ዩቲዩብ ለሌሎች እንዲያደርሳችሁ በማድረግ ቤተሰብ የሆናችሁም እንዲሁ ቪዲዮን ጀምሩ። በዛሬ ትምህርታችን ደግሞ ከዚህ ላይ እንደምታዩት ባለ 2 ሆሄ ቃላት እንዲሁም ባለ 3 ሆሄ ቃላት፣ ባለ 4 ሆሄ ቃላት እና ደግሞ ባለ 5 ሆሄ ቃላቶችን ተራ በተራ አንድ ባንድ አሳያችኋለሁ። አማርኛዎችን እያነበብን እንዲሁም ወደ እንግሊዝኛ በመቀየር እናያለን ማለት ነው። እስከ ቪዲዮ መጨረሻ በደንብ ተከታተሉ፣ እንዳታቋርጡት። መልካም ቆይታ። ኦኬ፣ ከዚህ ላይ በዚህኛው ሳይድ ያለው ባለ 2 ሆሄ ቃላቶች ናቸው። ስለዚህ ይህን ስናነብ ሂድ ይላል ማለት ነው። ስለዚህ በእንግሊዝኛ ስንወክለው በእንግሊዝኛ ሌተሮች ሂድ ብለን ለመጻፍ እንዴት ነው የምናደርገው? HID። ስለዚህ ሂድ ለማለት HID ሂድ እንላለን። ልክ HI እንደ ሂ፣ ዲ ለማለት ደግሞ ዲን እንጽፋለን ማለት ነው። በጣም ቀላል ነው። እንደዛ አድርጋችሁ መጻፍ ይኖርባችኋል ማለት ነው። ኦኬ፣ በዚህኛው ሳይድ ያልኳችሁ ባለ 3 ናቸው። ይሄኛው ምንድን ነው የሚለው? ራህማ ባለ 3 ሆሄ ናቸው። ስለዚህ ራህማ ስንል ራ አርኤ፣ ህ ኤች፣ ማ ኤምኤ። ልክ ራህማ ብላችሁ ጽፉ በእንደዚህ ትጽፋላችሁ ማለት ነው። ከዚህ ጋር ደግሞ ስብራት። ኦኬ፣ ስ ለማለት ኤስ፣ ብ ለማለት ቢ፣ ራ ለማለት አርኤ፣ ከዛ ት ስትሉ ቲን ብቻ ትጽፋላችሁ ማለት ነው። አሁን ከዚህ ላይ የማሳያችሁ እንግሊዝኛውን እንዲሁም በአማርኛ እንግሊዝኛ ለምትችሉ ልጆች አማርኛው ለማንበብ ቀላል ይሆንላችኋል። ወይም ደግሞ አማርኛ ችላችሁ እንግሊዝኛ ለማንበብ የሚከብዳችሁ ቀላል ይሆንላችኋል ማለት ነው። ሁለቱን በዚህ ላይ ማሳየቴ በጣም አሪፍ ነገር ነው ማለት ነው። ከዚህ ላይ ደግሞ ባለ 5 ሆሄ ከመሰረቱ ምን ይላል? ከመሰረቱ። ስለዚህ ከማለት ኬኤ፣ መ ማለት ኤምኢ፣ ሰ ማለት ኤስኢ፣ ረ ማለት አርኢ፣ ቱ ማለት ደግሞ ቲዩ ይሆናል ማለት ነው። ስለዚህ ከመሰረቱ ይላል ማለት ነው። በጣም አሪፍ። እሺ፣ ከዚህኛው ደግሞ ወደዚህ ስንመለስ ቀራ ስንል ቀኬኢ ነው። ራ ስንል አርኤ ምን ይላል? ቀራ ይላል ማለት ነው። ኦኬ፣ አያቴ ለማለት እንደ አይ የምንጠቀመው እንግሊሽ ሌተር ኤ ነው። ያ ስትሉ ዋይ ኤን ትጽፋላችሁ። ቴ ስትሉ ቲኤን ትጽፋላችሁ። ስለዚህ አያቴ ብላችሁ ለመጻፍ በዚህ መንገድ ማለት ነው። ኦኬ፣ ቀጣይ አሰራር ስትሉ እንደነገርኳችሁ ኤን ትጽፋላችሁ። ሰ ኤስኢ፣ ራ አርኤ፣ ር ስትሉ አርን ብቻ ትጽፋላችሁ። ምን ይላል? ይህ አሰራር ማለት ነው። እሺ፣
እዚህ ላይ ደግሞ አስፈላጊ ምን ይላል? በአንድ ላይ አስፈላጊ። ኦኬ። ስለዚህ ኤን ትጽፋላችሁ፣ ኤስ፣ ፈ፣ ኤፍኢ፣ ላ፣ ኤልኤ፣ ይ ስንል ግን ጂአይ ነው የምንጽፈው ማለት ነው። በአንድ ላይ አስፈላጊ ማለት ነው። እሺ፣ በጣም ጥሩ። ከዚህ ላይ እንደምናየው ዳር ባለ ሁለት ሆሄ ቃል ዳር ለማለት ዳዲኤ፣ ር ስንል ደግሞ አርን ትጽፋላችሁ ማለት ነው። ዳር ይላል ማለት ነው። እሺ፣ እዚህ ላይ ህፃን ህ ማለት ኤችን እንጽፋለን። ጻ ስትሉ ቲኤስኤ፣ ከዛ ን ስንል ኤንን እንጽፋለን። ይህንን ስታነቡት ህፃን ይላል ማለት ነው። ህፃን። ጻ ለሚለው 3 ሌተሮችን ነው በአንድ ላይ የሚይዘው። 2 ኮንሶናንት ቲኤስ፣ ከዛ ኤ ደግሞ ቫውል ማለት ነው። እሺ፣ ቀጣይ ይገኛል። ስለዚህ ይህ ማለት ዋይ፣ ገ ለማለት ጂኢ፣ ኛ ጂኤንኤ፣ ከዛ ኤል። ስለዚህ ከዚህ ላይ ጂኤንኤ ያልነው ማንን ነው? እኛ ለሚለው ጂኤንኤ ባለ 3 ሌተሮች ነው ማለት ነው የሚሆነው። ስለዚህ ይገኛል ይላል። እንደዚህ ስታነቡት ይገኛል ማለት ነው። ኦኬ። ባለቤቶች ምን ይላል? ባለቤቶች። ባ ለሚለው ቢኤ፣ ለ ኤልኢ፣ ቤ ቢኢ፣ ቶ ቲኦ፣ ች ሲኤች ምን ይላል? ባለቤቶች። ኦኬ። ከዚህ ላይ የምታዩት ምን ይላል? ሳር ለማለት ኤስኤ፣ ከዛ አር በአንድ ላይ ሳር። እሺ፣ ከዛ ካህን ካህን ካ ማለት ጄኤ፣ ህ ስንል ኤች፣ ን ኤን ማለት ነው። ኦኬ። ይሄኛው ደግሞ እንዴት ለማለት ኢን ነው የምንጠቀመው። ን ስንል ኤንን፣ ዲኢ፣ ቲ ማለት ነው። ስለዚህ እንዴት። በጣም ጥሩ። ቀጣይ ምን ይላል? ተመራቂው ምን ይላል? ተመራቂው። እሺ፣ ተ ማለት ቲኢ ነው። መ ኤምኢ፣ ራ አርኤ፣ ቂ ኬአይ፣ ው ደብሊው ብቻ እንጽፋለን። ስለዚህ በአንድ ላይ ተመራቂው። እንደዚህ መንገድ ትጽፋላችሁ ማለት ነው። በደንብ እንዲገባችሁ በደብተራችሁ መጻፋችሁን እንዳትረሱ። ኦኬ። ወደ ቀጣይ ስናልፍ ሹካ ይላል። እነዚህ ባለ 2 ሆሄ ቃል ሹካ። ሹ ለማለት ወይም እንደ ሸ የምንጠቀመው ኤስኤች ሲሆን ሹ ለማለት ግን ሁለተኛ ድምፅ ዩን እንጨምራለን ማለት ነው። ካ ስንል ኬ ኤ። ስለዚህ ይህ ምን ይላል? ሹካ ማለት ነው። ሹካ። እሺ፣ እዚህ ጋር ባለ 3ቶቹ ጋር ስንመጣ በረራ። በምንለው ቢኢ ነው። ረ ስንል አርኢ፣ ራ ስንል ግን አርኤ ይሆናል። አርኤ የነበረው ራ በምናደርግበት ሰዓት አርኤ ይሆናል ማለት ነው። ስለዚህ በረራ ይላል። ይህን ስታነቡት በረራ። ኦኬ። ከዚህ ላይ ደግሞ ምንድን ነው የሚለው?
ተከታይ 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 ተ ማለት ቲኢ ነው። ከ ስንል ኬኢ፣ ታ ስንል ቲኤ፣ ይ ዋይ ማለት ነው። ስለዚህ ተከታይ በአንድ ላይ ተከታይ ማለት ነው። ኦኬ በጣም ጥሩ። ቀጣይ ተከታታይ ተከታይ የነበረውን ማንን የጨመርነው? ታ የሚል መሀል ላይ ጨመረን ማለት ነው። ስለዚህ የኛው ደግሞ ረዘም ይላል። ተ ቲኢ፣ ከ ኬኢ፣ ታ ቲኤ፣ አሁንም እንደገና ታ ቲኤ፣ ከዛ ወይ እንደዚህ ማለት ነው። ስለዚህ በአንድ ላይ ምን ይላል? ተከታታይ ተከታታይ። በጣም ጥሩ። እሺ ከዚህ ጋር ስንመለስ ሀር ሀር። ስለዚህ ሀር የሚለው ሀ ስንል ኤች ኤ ነው። ኤች ኤ። ር ስንል ግን አርን ብቻ እንጽፋለን። ስለዚህ ምን ይላል? ሀር። እሺ አሳማ አሳማ አሳማ። ስለዚህ አ ለማለት ኤን ጻፍኩኝ፣ ሳ ኤስኤ፣ ማ ኤምኤ። ስለዚህ በአንድ ላይ ምን ይላል? አሳማ። ኦኬ አፍራሽ አፍራሽ። ይህ ደግሞ ባለ አራት ሆሄ ቃል ነው። አ ኤ ፍ ኤፍ ራ አር ኤ ሽ ኤስ ኤች። በአንድ ላይ ይህን ስናነበው አፍራሽ ይላል ማለት ነው። ኦኬ የመጨረሻው ተመላላሽ ተመላላሽ። ስለዚህ ተመላላሽ ማለት ተ ቲኢ ነው፣ መ ኤምኢ ነው፣ ላ ኤልኤ፣ አሁንም እንደገና ላ ኤልኤ፣ ሽ ስንል ኤስ ኤች። ስለዚህ በአንድ ላይ ተመላላሽ ብለን እንደዚህ እንጽፋለን እናነባለን ማለት ነው። በጣም ጥሩ። እሺ ተማሪዎች አሁን ደግሞ ምን እናደርጋለን? በመጨረሻ አንዴ እስኪ ያነብላችኋለሁ። ሂድ ሂድ ሂድ። ራህማ ራህማ ራህማ። እሺ ስብራት ስብራት ስብራት። ከመሰረቱ ከመሰረቱ ከመሰረቱ። ኦኬ ቀራ ቀራ ቀራ። አያቴ አያቴ አያቴ። አሰራር አሰራር አሰራር። አስፈላጊ አስፈላጊ አስፈላጊ። ዳር ዳር ዳር። ህፃን ህፃን ህፃን። ይገኛል ይገኛል ይገኛል። ባለቤቶች ባለቤቶች ባለቤቶች። ሳር ሳር ሳር።
ካህን 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 እንዴት 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 ተመራቂው 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 ሹካ 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 በረራ 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 ተከታይ 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 ተከታታይ 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 ሐር 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 አሳማ 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 አፍራሽ 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 ተመላላሽ ተመላላሽ ተመላላሽ። ኦኬ ቤተሰቦች እንግዲህ እነዚህን ቃላቶች ቀስ ብዬ አንብቤላችኋለሁ። ቪዲዮውን እየመላለሳችሁ ካልገባችሁ ማየት ማዳመጥ፣ እንዲሁም ደግሞ በደብተራችሁ መጻፍ እና ደጋግማችሁ ማየትን የእናንተ ኃላፊነት ይሆናል። እስካሁን ላይክ እንዲሁም ሰብስክራይብ ሳታደርጉ ከሆነ የምታዩት ሰብስክራይብ እና ላይክ በማድረግ ለሌሎች ዩቲዩብ እንዳይደርሳቸው ማድረግ ያለባችሁ፣ እንዲሁም ደግሞ ለቤተሰቦቻችሁን ለጓደኞቻችሁ መማር ለሚፈልጉ ልጆች ሼር አድርጉላቸው። በደንብ ይጠቅማቸዋል ቪዲዮ። በዛሬ በዚህ በቃናል። በቀጣይ በሌሎች ቪዲዮዎች እስከመመለስ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።